ዛሬ በወለል አንድ አባወራ ብቻ ያለበትን ኮምፓውንድ ውስጥ የሚገኝ ማለትም በመኖሪያ መንደር ውስጥ ልጆቹ እየቦረቁ የሚያድጉበትን አፓርትመንት ይዘንላችሁ መጥተናል። ይህ ሌክዠሪ ሪቪው ሲሆን ስለ ቤቶቹና ስለ አከፋፈሉ ደግሞ ውስጥ ገብተን በደንብ እንጠይቅ። ሰላም እንኳን ወደ ሜትሮ ሪል ስቴት በሰላም መጣሽ። እንኳን ደህና ቆያችሁኝ። ያፌት እባላለሁ የሜትሮ ሪል ስቴት የሽያጭ አማካሪ ነኝ። በጣም አሪፍ። ዛሬ በቦሌ ቡልቡላ ኮምፓውንድ አፓርትመንት ውስጥ በወለል አንድ አባወራ ብቻ የሚኖርበትን አፓርትመንት እየሸጣችሁ እንደሆነ ሰምተን ነበር የመጣነው። እስኪ ስለሱና ስለ ድርጅታችሁ አንዳንድ ነገሮችን በለን። ኦኬ፣ እንዳልሽው ኮምፓውንድ ውስጥ ያለ ነው አይደል? እየተንቀሳቀስን ባስረዳሽ ምን ይመስልሻል? ደስ ይለኛል። ሜትሮ ሪል ስቴት እንባላለን። ላለፉት 50 በላይ ዓመታት የኮንስትራክሽን ስራ ላይ ነበር የምንታወቀው። እንዲሁም በስራችን ከ25 በላይ የካምፓኒዎች አሉ። ምናልባት በስም ካወቅሻቸው እነ ይርጋ ኃይሌ፣ እኒ ሪል ስቴት፣ ኖቫ ሪል ስቴት እንዲሁም አንበሳ ቢራ እና ካንጋሮ ፎም የመሳሰሉት በካምፓኒዎች በስራችን እንደ ሲስተር ካምፓኒ ላለፉት 50 በላይ ዓመታት ስንሰራ ነበር ማለት ነው። እንዲሁም አሁን ቦሌ ቡልቡላ ላይ ኮምፓውንድ አፓርትመንት 60 ሺህ ካሬ ላይ ያረፈ እየሰራ ነው ያለ ነው። እንዳልኩሽ ከ60 ሺህ ካሬው ላይ ወደ 40% የሚሆነው ነዋሪ አስፈረን እየኖሩበት ነው ያለው። አሁን ደግሞ ወደ 25% የሚሆነው ሽያጭ አውጥተናል። በጣም አሪፍ። 58 ዓመት ሲባል በጣም ረጅም ዓመት ነው። ሙሉ ኮንስትራክሽን ላይ ነበራችሁ ወይስ ሌላ ነገር ላይ እንትሰሩ ነበር? የመንገድ ስራ እንዲሁም የተለያዩ የመንግስት ስራዎች ላይ እንሰራ ነበረ። አሁን ደግሞ ሙሉ በሙሉ ፎከስ አርተን ይሄ ሪል ስቴት ላይ እየሰራን ያለ ነው ማለት ነው። እሺ፣ ኮምፓውንድ ሲባል ምን አይነት አሚኒቲዎች አሉ? በአብዛኛው ሰዎችም ላያውቁ ስለሚችሉ እስኪ ስለሱ ደግሞ ትንሽ አስረዳ። ኦኬ፣ ኮምፓውንድ ሲባል አንደኛ እንደ መኖሪያ መንደር ነው። የራሱ የሆነ ጥበቃ ሴኩሪቲ ያለው፣ እንደምታየው ሰፋ ያለ መተላለፊያ መንገዶች ስላሉ የፓርኪንግ ኢሹ አይኖርም። እንዲሁም ልጆች የሚቦርቁበት የሚዝናኑበት ቤተሰብ ሃንጋውት የሚያደርግበት ቦታ አይቸግረንም ማለት ነው። ማለት እንደ ሲንግል አፓርትመንት አስፋልት ዳር ሳይሆን የመኪና ድምጾች የመሳሰሉት ነገሮች አይረብሹንም። ኮምፓውንድ ከሲንግል አፓርትመንቶች ወይ አስፋልት ዳር ካሉ አፓርትመንቶች የሚለየው እንደምታየው ይሄን የመሰለ ሰፋ ያለ ቦታ ለፓርኪንግም ለልጆች መጫወቻም ለመሳሰሉት ነገር ይሆናል ማለት ነው። በተለይ ደግሞ እኛ ይሄን አፓርትመንት ስንሰራው ለሳይክል መንጃ የመሳሰሉት መንገዶችን ይሄኛውን ግንባታ እንደጨረስን ለነዋሪዎቻችን አብረን እንገነባለን ማለት ነው። በጣም አሪፍ። እንደዛ ከሆነ ደግሞ ትንሽ እስኪ ስለ አፓርትመንቶቹ ባለስንት መኝታ ናቸው? በወለል አንድ አባወራ ብለሃል። ስለሱም ደግሞ ትንሽ አንዳንድ ነገሮችን ብትነግረን። ኦኬ፣ G+3 እና G+4 አፓርትመንቶች ናቸው። እነዚህ G+3 እና G+4 አፓርትመንቶች እንዳልኩሽ በወለል አንድ አባወራ ናቸው። እንደምታያቸው ይህንን ይመስላሉ። ሉካቸው ይህንን ይመስላል። ባለ 2 መኝታ 110 ካሬ ያለን ሲሆን ባለ 3 መኝታ ደግሞ 133 ካሬ አለን ማለት ነው። ባለ 2 መኝታ ግራውንድ ላይ ሲሆኑ ከአንደኛ ደግሞ እስከ 4ኛ ባለው ደግሞ ባለ 3 መኝቶቹ አርግተናል ማለት ነው። እሺ፣ አቶ ያፌት አፓርትመንቶቹ አሁን በምን አይነት ደረጃ ላይ ነው የሚገኙት? ኦኬ፣ እንዳልኩሽ G+3 እና G+4 ብቻ ነው የምንገነባው አልኩሽም። ታዲያ አሁን 3ኛ እና 4ኛ ፎቅ ላይ እየደረሱ ነው ያሉት። በግንባታ ፐርሰንቴጅ ካልን ደግሞ ኦልሬዲ ከ70 እስከ 80 የተለያየ ብሎክ ስለሆነ ከ70 እስከ 80% ደርሷል። እነዚህን የምናስረክበው በ8 ወራት ውስጥ ነው። እስቲ ደግሞ ያለቁትን ደግሞ ገብተን ደግሞ በዚህ በኩል ላሳይሽ። ደስ ይለኛል። እንዳልኩሽ በወለል አንድ አባወራ ይገኛል አልኩሽም። እዚህ ላይ ግራውንድ ላይ ሁሉ ጊዜ ባለ 2 መኝታ ነው የሚገኙት። እነዚህ 110 ካሬ ናቸው። መታያቸው ይሄን ይመስላሉ 110 ካሬዎቹ። ይሄኛው ከ3 ወር በፊት ያስረከብናቸው የቤቶች ናቸው። አሁን ደግሞ የሚገነቡትን እዛ ጋር በኋላ ሄደን ያለን፣ ግን አሁን ቤቶቹ ምን ይመስላሉ የሚይዙ ላሳይሽ። እዚህ ጋር ማስተር ቤድሩሙ እናገኛለን። እንደምታየው ማስተር ቤድሩሙ ሰፋ ያለ የጠዋት ብርሃን በደንብ የሚገባበት አሪፍ ወርኪንግ ስፔስ ያለው ነው። ባዝሩማችን መታጠቢያ ቤታችን እዚህ ጋር እናገኛለን። እንደምታዩ ኢምፖርተድ በሆኑ ማቴሪያሎች ነው እያንዳንዱ የመታጠቢያ ቤት እቃዎች የተጠቀምነው። በዚህ በኩል ደግሞ ስንወጣ የባልከኒ ነገር እናገኛለን። ሰፋ ያለ ብርሃን ይገባል ማለት ነው ወደ መኝታ ቤቱ። እስቲ ደግሞ ወደ ልጆች መኝታ ቤት ደግሞ እንሂድ። ኦኬ፣ በዚህ በኩል ደግሞ የልጆቹ መኝታ ቤት ማግኘት እንችላለን። ታዲያ እዚህ ጋር የልጆች መኝታ ቤት ሰፋ ብሎ የተሰራ ነው። የልጆች መኝታ ቤት እንዳልኩሽ ይህን ይመስላል። እዚች ጋር ደግሞ የቁም ሳጥን ስፔስ ይኖረናል ማለት ነው። ኦኬ፣ ግን በአብዛኛው ፉሊ ፊኒሽድ ነው የማውቀው፣ ቁም ሳጥን ያካትታል። የእናንተ ግን የለውም? በሚገባ አሁን ቁም ሳጥንና ኪችን ካቢኔት የገነባ ለምን ካልሽ አብዛኛው ደንበኛ ድርጅቶቹ የሚሰሩትን እየወደደ አይደለም። በቃ ዲፎልት ስለሚሆን አንዱ ይወደዋል፣ አንዱ ይጠላዋል። በጣም
አንዩኒፎርም ነገር ስለሚሆን ደንበኛው የራሱ ቴስት ቢጠቀም ብለን ነው የቁም ሳጥንና የኪችን ካቢኔት ስፔስ ሳንሰራ ሌላውን በሙሉ ሰተን የምናስረክበው። አሁን ደግሞ ወደ ኮመን ባዝሩሙን ይዝና እዚህ ጋር የጋራ መታጠቢያ እናገኛለን። እንደቀደሙ የሃይ ስታንዳርድ ኳሊቲ እቃዎች የተጠቀምነው። በዚህ በኩል ደግሞ ኪችኑን የምናገኝ ሲሆን ይሄ ኪችን እንደምታየው ሰፋ ያለ ስፔስ አለው። የራሱ የሆነ አየርና ብርሃን በደንብ ያስገባል። ምንም አይነት የታመቀ አየር ወደ ሳሎኑ አይለቅም ማለት ነው። ደንበኛው እንዲሰራው በራሱ ቴስት እንዲሰራው የኪችን ካቢኔቱን ሳናስገባ ግን ሌላውን የውሃ የምን መስመር ገጥመን እየጠበቅን ያለ ነው ማለት ነው። ይሄኛው ቤት እንዳልኩሽ ተረክቧል። እስቲ ወደ ባለ ሶስቶቹ ደግሞ እንሂድና እሱን ላሳይሽ። በጣም አሪፍ። ኦኬ እሺ፣ እንግዲህ እነዚህን ቤቶች ታዲያ ሰርቶ ለማስረከብ ይሄን ብሎክ ብቻ ስንት ጊዜ ፈጀባችሁ? ኦኬ፣ አሁን ያስረከብነው አፓርትመንት ሰርቶ ለማስረከብ የፈጀብን 6 ወራት ጊዜ ብቻ ነው። እንዳልኩሽ ክረምት ላይ ነበር ስንሰራ የነበረው። አሁን ደንበኞቹ ተረክቦት መኖር ጀምረዋል ማለት ነው። ያው ይሄኛው ደግሞ ባለ ሶስቱ ላይ ደርሰናል። ለምታየው በወለል ብቻውን የሚገኘው ምንም አይነት ጎረቤት አይኖረውም። ባለ ሶስቱ 133 ካሬ ላይ ያረፈ ሲሆን በተመሳሳይ ይሄኛው እንደ ባለሁለቶቹ ሰፋ ያለ ሊቪንግ ኤሪያ አለው። ታዲያ እሱም በዚህ በኩል ደግሞ የማስተር ቤድሩሙ ያለው ሲሆን ባዝሩሙ በተመሳሳይ እዚህ ጋር እናገኛለን። ይሄኛው ደግሞ ባልከኒ አለው። እንደምታዩ ሰፋ ያለ ባልከኒ ይኖረናል ማለት ነው የምታዩ። ከዛ ወደ መኝታ ቤቶቹ ደግሞ በዚህ በኩል እንሄዳለን። ከማቴሪያል አንጻር ይሄው የበሮቹ ማቴሪያል የምታያቸው ናቸው። ጥራት ያላቸው ማቴሪያሎች የተጠቀምነው። እዚች ጋር የልጆች መኝታ ቤት እናገኛለን። ይሄኛው ደግሞ የልጆች መኝታ ቤት እንደምታየው ሰፋ ያለ ስፔስ ይኖረዋል ማለት ነው። የምታዩን ቀደም በዚህ መልኩ ኪችን አልነበረ። እዚህ ጋር ኮመን ባዝሩሙ ኖሮ እዚች ጋር ኪችን የነበረው አሁን የልጆች መኝታ ይሆናል ማለት ነው። ሰፋ ያለ የጠዋት ብርሃን በደንብ ይገባበታል። ታዩ የጠዋት ብርሃን ይገባበታል። ኪችኑ ደግሞ ፊት ለፊት ይሆናል ማለት ነው። ኪችኑ ጋር ደግሞ ላሳይሽ። ኪችናችን በዚህ በኩል የምናገኘው ሲሆን ይህን ይመስላል ኪችናችን። ደንበኛው እንዲሰራ ይሄ ነው። ለቀቅ አርተን ሰርተናል። አየር በደንብ ይገባበታል። ምንም አይነት ሳቹሬትድ የሆነ አየር ወደ ሳሎኑ አይመጣም ማለት ነው። እና ይሄኛው እንዳልኩሽ ያስረከብነው አልኩ። አሁን ለደንበኞቻችን የምንሸጠው ምን አይነት ፕሮግረስ ላይ እንዳለ ደግሞ እስቲ እዛ ላይ ደግሞ ሄደን እናያቸው። በጣም አሪፍ ሻት ያፊት ኮምፓውንዳችሁ ውስጥ እንዳየሁት የተለያዩ አይነት የቤት አሰራሮች አሉና ከአፓርትመንቶቹ ውጪ ምን ምንድን ነው እየሸጣችሁ ያላችሁ? ኦኬ፣ እነዚህ የምታያቸው G+2 አፓርትመንቶች አሉ። እነዚህ 77 ካሬ ላይ ያረፉ ሲሆኑ እስከ 47 ቢሆን በጣም ውስን ቤቶች ነው ያሉ። እነዚህ ላይ ሁለት መኪና ማቆም የሚችሉ ሲሆን እንደውም በተጨማሪ ደግሞ G+1 ደግሞ ሌላ ቪላ ደግሞ አለ። እነሱ ደግሞ እስከ 65 ሚሊዮን ይባላሉ ማለት ነው። በጣም አሪፍ አፓርትመንቶችን አይተናቸዋል። አሁን ደግሞ ስለ ዋጋችሁ እና ስለ አከፋፈል ሂደቱ እስኪ ትንሽ አስረዳ። ኦኬ፣ ስለ ዋጋና አከፋፈል ሂደቱ ከማምጣታችን በፊት እንደምታየው አሁን መሳሳትን ያለነው ፀሐይ አናት ላይ ወጣለች፣ ግን እንደምታየው ሳይቱ አክቲቭ ሆኖ እየተሰራ ነው ያለው። ወደ ዋጋዎቹ ስመጣ ግራውንድ ላይ ያሉት ባለሁለት መኝታ ቅድም ላይ ናቸው 110 ካሬዎቹ እነሱ በ14 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያ ደግሞ 30% ከፍለው ማለትም 4 ሚሊዮን 400 ሺህ መክፈል ይችላሉ። አንደኛና ሁለተኛ ያሉት ደግሞ ባለ 3 መኝታዎች ናቸው። እነሱ 133 ካሬ ሲሆኑ 17 ሚሊዮን 700 ሺህ ሙሉ ክፍያ ወይም ደግሞ 30%ቱን 5 ሚሊዮን 300 ሺህ መክፈል ይችላሉ። መጨረሻ ላይ ያሉት ደግሞ ሶስተኛና አራተኛ ደግሞ ከነሱ ትንሽ ቀነስ ይላል። 16 ሚሊዮን 600 ሺህ መክፈል ይችላሉ ሙሉ ክፍያ። ቅድመ ክፍያቸው ደግሞ የነሱ እንዲሁም 30% ነው 4 ሚሊዮን 900 ሺህ ይሆናል ማለት ነው። ታዲያ 100% እና 50% ለሚከፍሉ ደንበኞቻችን ቅናሽ አዘጋጅተናል። 100% ለሚከፍል ደንበኞቻችን እስከ 6% የሚደርስ የዋጋ ቅናሽ ከሙሉ ዋጋው ላይ ስናደርግ 50% ለሚከፍሉት ደግሞ እስከ 3% የሚሆን ቅናሽ አዘጋጅተናል ማለት ነው።
በጣም አሪፍ 30% ቅድመ ክፍያ ብለሃል። ቀሪውን ደግሞ እስከ መቼ ነው ድረስ ነው ከፍለ መጨረስ ያለባቸው? ኦኬ ቀሪውን በአንድ አመት ጊዜ ድረስ ምንም አይነት ሳይጨናነቁ መክፈል ይችላሉ። እንደምታየው ግንባታው እየተጣጣፈ ስለሆነ እኛ እስከ 8 ወር ባለው ከዛም ቀድመን የምናስረክብበት አጋጣሚ ይኖር ይችላል ማለት ነው። በጣም አሪፍ አቶ ያፌት እናመሰግናለን። ደንበኞቻችን እናንተን በምን በኩል ማግኘት ይችላሉ? ኦኬ በዋትስአፕ እንዲሁም በቀጥታ ስልክ መስመር በቴሌግራም ማውራት ይችላሉ። የሚፈልጉትን መረጃ ከተሟላ ቪዲዮና ፎቶግራፎች ጋር መላክ እንችላለን። በጣም አመሰግናለሁ አቶ ያፌት። ይህ ሌግዠሪ ሪቪዋችን ሲሆን በቦሌ ቡልቡላ ይህንን የመሰለ ኮምፓውንድ አፓርትመንት ውስጥ ለመኖር ለምትፈልጉ ሰዎች ከታች ስልክ እናስቀምጣለን። ኮንታክት ያድርጓቸው። እናመሰግናለን።